ቦሌ አዳባ ኢንተርናሽናል ስቴዲየም ፊት ለፊት አርጀንት ፋሚሊ ስለሚገኙ እነዚህ ቤቶችና ሱቆች እናንተ ለማድረግ እስኪ እንዴት ነው ዲስካውንታቸው የሚለውን ነገር ይዘንላችሁ መጥተናል ማለት ነው። ማለትም ይሄ ማለት ደግሞ ይሄኛው እነዚህ አምስተኛ ፍሎር ላይ የደረሱ ናቸው። እነዚህ 95% የደረሱ ናቸው። እዚህ ላይ ደግሞ ወደዚህ ሳይድ የሚያሳዩ ቤቶችና ደግሞ በሄኛው ደግሞ በተመሳሳይ ሳይድ ናቸው። የተለያዩ አማራጮች አሉ። እነዚህ ቤቶችና ሱቆች የእናንተ ለማድረግ ደግሞ ከታች የምናስቀምጥላችሁ ስልኮች ጋር ኮንታክት ማድረግ ትችላላችሁ። በዋትስአፕ፣ በቴሌግራም፣ ኢንስታግራም በተለያዩ ሶሻል ሚዲያዎች ኮንታክት አድርጋችሁ ቤቶችና ሱቆችን መግዛት ትችላላችሁ። ያ ማለት ደግሞ ምን ማለት ነው? እነዚህ ቤቶችና ሱቆች በተለያዩ የካሬ አማራጮች ነው ያሉት። ቤቶች ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ ሲሆን ደግሞ ሱቆችን እንዲሁም በተለያዩ የካሬ አማራጮች አሉ። ከ11 ካሬ ጀምሮ እስከ 133 ካሬ በተለያዩ ካሬ አማራጮች። ያ ማለት ለምንድን ነው? ሱቆች ለሾፒንጎች አሉ። ያ ማለት ለካፌ፣ ሬስቶራንት፣ ሾፒንጎች የተለያዩ የካሬ አማራጮች ሲኖራቸው እነዚህ እንግዲህ ቦሌ ኢምፖርት ኤክስፖርቶች የተለያዩ ነገሮችን ይዞላችሁ ቀርቧል ማለት ነው። ይሄ ማለት ደግሞ በዚህኛው ሳይድ የሚያስሄደው ወደ 22 መስመር ሲሆን ይሄ ደግሞ ቦሌ ኤድና ሞል ነው። ይሄኛው ደግሞ እንደምታዩት ፊት ለፊት ነው። ይሄኛው ደግሞ ቦሌ አዳባ ኢንተርናሽናል ስቴዲየም ነው። አዳባ ኢንተርናሽናል ስቴዲየም ከ6 ወር በኋላ እንግዲህ የሚረከቡት ነው፣ ዲሊቨር የሚደረግ ነው። ከዛ በኋላ ምንድነው ኢንተርናሽናል እንደመሆኑ መጠን ደግሞ እዚህ ጋር አካባቢ ሱቅና ቤት ኖራችሁ ማለት ዊዝን ዶላር ማከራየት ትችላላችሁ ማለት ነው። በቅርብ ሪተርን ኦን ኢንቨስትመንቱን ታውታላችሁ ማለት ነው። እነዚህ ቤቶችና ሱቆች እንደ ቀላል ማየት የለባችሁም። እዚህ ጋር ስትገዙ ሎኬሽኑን ነው የምትገዙት፣ ቤቶቹን ብቻ ሳይሆን ሎኬሽኑን ነው። ያ ማለት ደግሞ እነዚህ ሎኬሽኖች ገዛችሁ ማለት ቤቱን በምትገዙበት ሰዓት ሎኬሽኖቹ እንዴት ነው የምትገዙት ማለት ለቤቱ ብቻ አይደለም የምታወጡት ገንዘብ ለሎኬሽን ነው የምታወጡት። ቦሌ አዳባ ገዛችሁ ማለት ደግሞ ያ ማለት ምን ያህል ኢንቨስትመንት ሪተርን ኦን ኢንቨስትመንቱ ኢን ሾርት ፒሪድ ኦፍ ታይም መመለስ የምትችሉባቸው ሁኔታዎች እንዳሉ ነው የሚያመላክተው። ስለዚህ እነዚህ በድጋሚ እምላችሁ ነገር በሱቆች ከ11 ካሬ ጀምሮ እስከ 145 ካሬ በተለያዩ ካሬ አማራጮች የሚሆኑ ለካፌ፣ ለሬስቶራንት እንደዚሁም ለጫማ ቤቶች፣ ለፀጉር ቤቶች እንደተለያዩ ለፋርማሲ ቤቶች የሚሆኑ ሲሆኑ እንደዚሁም ቤቶቹ ደግሞ ከ58 ካሬ ባለ 1 መኝታ ጀምሮ እስከ 133 ካሬ በተለያዩ ካሬ አማራጮች ይዘንላችሁ መጥተናል ማለት ነው። እነዚህን ቤቶችና ሱቆች እናንተ ለማድረግ በ25% ታላቅ ቅናሽ ማድረግ ትችላላችሁ ማለት ነው። 25% ታላቅ ቅናሽ እንደዚሁም 70% ለሚከፍሉ 30% ደግሞ እኛው ራሳችን እንችላለን ማለት ነው። ያ ማለት ምን ማለት ነው? 30%ቱን ከፈላችሁ 70% ስትከፍሉ እኛ በ30% አንድ ሱቅ እንሰጣችኋለን ማለት ነው። ያ ማለት ደግሞ 20% 20 ካሬ የሚሆኑ ሱቆችና ቤቶችን ይዘንላችሁ መጥተናል። አርጀንት ፋሚሊ ሴቶችን ነው የቤት ባለቤት ነው ሱቅ ባለቤት እናርጋችሁ ማለት ነው።